ዛሬ ልጠይቃችሁ ነው። ኤክስኪውዝ ሚ አይ አም ሶሪ ምንድነው ልዩነቱ? ኤክስኪውዝ ሚ አይ አም ሶሪ እስቲ ልዩነቱ ምንድን ነው? ቴል ሚ። ኦኬ ሌትስ ብሬክ ኢት ዳውን። ኤክስኪውዝ ሚ የምንለው የሆነ ነገር ከማድረጋችን በፊት የሆነ ሐሳብ ለመጠየቅ ሰውን ለማቋረጥ ምን ላለን መጀመሪያ ኤክስኪውዝ ሚ ብለን እንጀምራለን። አይ አም ሶሪ ሲሆን ደግሞ ምንድነው የሆነ ጥፋት አጥፍተን ከሆነ ጥፋቱን ሬክቲፋይ ለማረም we say I am sorry እንላለን። ኦኬ ሶ ልዩነቱ ምንድነው? ኤክስኪውዝ ሚ ከሆነ is before the action የሆነ ነገር ከማድረጋችን በፊት I am sorry ሲሆን ደግሞ ምንድነው የሆነ ጥፋት አጥፍተን መጨረሻ ላይ ይቅርታ መጠየቅ ከፈለግን we say I am sorry። ኦኬ ይህ ቪዲዮ ከተመቻችሁ ቀይዋን ጠቅ በማድረግ ፎሎ ማድረግ ላይክ እና ሼር ማድረግ ማትርሱ። ቴንክ ዩ። ዛሬ ልጠይቃችሁ ነው። ኤክስኪውዝ ሚ አይ አም ሶሪ ምንድነው ልዩነቱ? ኤክስኪውዝ ሚ አይ አም ሶሪ እስቲ ልዩነቱ ምንድን ነው? ቴል ሚ። ኦኬ ሌትስ ብሬክ ኢት ዳውን። ኤክስኪውዝ ሚ የምንለው የሆነ ነገር ከማድረጋችን በፊት የሆነ ሐሳብ ለመጠየቅ ሰውን ለማቋረጥ ምን ላለን መጀመሪያ ኤክስኪውዝ ሚ ብለን እንጀምራለን። አይ አም ሶሪ ሲሆን ደግሞ ምንድነው የሆነ ጥፋት አጥፍተን ከሆነ ጥፋቱን ሬክቲፋይ ለማረም we say I am sorry እንላለን። ኦኬ ሶ ልዩነቱ ምንድነው? ኤክስኪውዝ ሚ ከሆነ is before the action የሆነ ነገር ከማድረጋችን በፊት I am sorry ሲሆን ደግሞ ምንድነው የሆነ ጥፋት አጥፍተን መጨረሻ ላይ ይቅርታ መጠየቅ ከፈለግን we say I am sorry። ኦኬ ይህ ቪዲዮ ከተመቻችሁ ቀይዋን ጠቅ በማድረግ ፎሎ ማድረግ ላይክ እና ሼር ማድረግ ማትርሱ። ቴንክ ዩ።